ዛሬም እንደተለመደው በአዲስ መረጃ ተመልሻለሁ አዲስ የሚገርም ኤርድሮፕ ይዤላችሁ መጥቻለሁ ስለሱ የማሳያችሁ ይሆናል ቪዲዮ ላይክ አድርጉና ጀምሩት ከዛ በፊት ግን አንድ ቪዲዮ ከሁለት ቀን በፊት ለቅቄ ነበር እዛ ቪዲዮ ላይ እንግዲህ ከፍተኛ ላይክ ላገኙ ለሶስት ልጆች ያንዳንዱ ኤስዲቲ ሽልማት እንደምሰጥ ተናግሬ ነበር ከዛ በፊትም ላሉ ለሁለት ልጆች $2 እንደምሰጥ ተናግሬ ነበር ለነዛኞቹ ያው ተሰጥቷቸዋል ቴሌግራም ላይ ገብታችሁ ማየት ትችላላችሁ የዛሬዎቹ ደግሞ እንግዲህ ከፍተኛ ላይክ ያገኙት የመጀመሪያው እንግዲህ እንደምትመለከቱት ፍቅረ አማኑኤል የሚል ነው 30 ላይክ አግኝቷል የሰጠውን ኮሜንት ይሄን ይመስላል እንግዲህ አልፋ ፖይንት አሰባሰብ የሚል ነው የሰራሁት ቪዲዮ ሁለተኛው ደግሞ እንደምትመለከቱት ናቲ ጌም ፕላይ የሚል ልጅ ነው በቴሌግራም እንዲታናገሩኝ 28 ላይክ አግኝቷል በሶስተኛ ደረጃ ያገኘው እንግዲህ እንደምትመለከቱት ያብስራ ማርቆስ ነው 26 ላይክ አግኝቷል ማለት ነው ገብታችሁ ላይኩም ማግኘት ትችላላችሁ 25 ላይክ ያገኘ አለ በጣም እናዝናለን እንግዲህ 26 አግኝተ ቢሆን ወይም አግኝተሽ ቢሆን ታገኘ ነበር ማለት ነው እንግዲህ እኩል ብትሆኑም እንደምትመለከቱት ይሄ ማለት ነው እዚጋ ማሳያችሁ ማለት ነው 25 ላይክ አግኝታለች በጣም ካሊድ ከድር ነው በጣም አዝናለሁ ማለት ነው 25 ላይክ ነው ያገኘው እና 26 ቢያገኝ ለእንግዲህ 4 ኤስዲቲ ነበር የምሰጠው ማለት ነው ስለዚህ ይሄን ይመስላል ቀጥታ ዛሬ ዋዳ ያስኩት ቪዲዮ የማልፈውላ እናንተ እንግዲህ በምን ታገኙኛላችሁ ማለት ነው ቴሌግራም ላይ አናግሩኝ አንዳንዱ ኤስዲቲያችሁን ለእናንተ የምልክ ይሆናል የዛሬው እንግዲህ ስለ ኢንተርሊንክ ኤርድሮፕ ነው ይሄ ኤርድሮፕ እንግዲህ በጣም እየተወራለት የሚገኝ ኤርድሮፕ ነው ሊንኩን ዲስክሪፕሽን ቦክስ ላይ ቴሌግራም ላይ አስቀምጥላችኋለሁ እንግዲህ ስላሰራሩ አንዳንድ ነገር ልበላችሁ ማለት ነው እዚጋ በ4 ሰዓት ውስጥ ማይን የምታደርጉት ነው ማለት ነው የራሱ እንግዲህ ፌስ አይዲ ጠይቃችኋል ቬሪፋይ ታደርጋላችሁ እንዲሁም ደግሞ ሁማን ሃሽ ፓወር የሚባላለው እሱን ኦን ካደረጋችሁ በቀን በ4 ሰዓት ውስጥ ማለት 30 ይሰጣችኋል እንዲሁ በኖርማሉ ከሆነ ደግሞ ቤዝ ሪዋርድ ከሆነ 20 ብቻ ነው የሚሰጣችሁ 30 የሚሰጣችሁ ስንት ነው የ20 ይጨምርላችሁና 20 11.5 በ0.5% አባስቶ ይሰጣችኋል ማለት ነው እንግዲህ ይሄ ኢሜል ቬሪፋይ ማነው በዋሌታችሁን ኮኔክት ማድረግ ነው የሚጠብቃባችሁ ዋሌት ኮኔክት አደርጋላችሁ እንዲሁም ደግሞ ምንድነው የምታደርጉት ማለት ነው የሊንክ ተጠቀማላችሁ እንደምትመለከቱት ዝጋ ማይኒንግ ፓወር አለው ማይኒንግ ፓወሩ እንግዲህ እንደምትመለከቱት በየ4 ሰዓቱ ማይን ያደርጋል ማለት ነው ሁማን ሃሽ ፓወር የሚባለው እንደምትመለከቱት የሪፈራል ኮዱን ወስዳችሁ የናንተን ሪፈር ያረጋችሁትን ሰው ዝጋ ፕሮፋይላችሁ ላይ ሄዳችሁ ማለት ነው ምን ማድረግ ይጠበቅባችኋል ማስገባት ይጠበቅባችኋል እያንዳንዱን ነገር እዚህ ቦታ ላይ እንደምትመለከቱት የሁማን ስለመሆናችሁ እዚህ ቦታ ጋር ቬሪፋይ የምታደርጉበት ስለ አካውንት ዲቴል አለ አካውንታችሁን እዚህ ጋር ዋሌት ኮኔክት የምታደርጉበት ሙሉ መረጃውን እዚህ ጋር አካውንት ዲቴል ብላችሁ ማየት ትችላላችሁ እንደምትመለከቱት አካውንታችሁ አይዳችሁ ኢሜላችሁ እዚህ ጋር ደግሞ ዋሌት ኮኔክት ማድረጋችሁ እዚህ ቦታ ላይ ሌሎች ኢንፎርሜሽኖችም አሉ ስለዚህ ይሄንን ካደረጋችሁ ፖይንቱን ታገኛላችሁ ሌላው እዚህ ቦታ ላይ ገብቼ ሁማን ሃሽ የሚባለውን አሳያችኋለሁ ወደዚህ አንድ ጊዜ መለስ ስላርገውና እዚህ ቦታ ላይ ልግባና ማለት ነው ሁማን ሃሽ የሚባላለው ማለት ነው እሱን ካደረጋችሁ ማለት ነው እዚህ አካባቢ መሰለኝ እንትኑ አንድ ጊዜ ወደ ኋላ መለስ ስላርግና ሆሙ ላይ ልግባና ላሳያችሁ ቤዝ ፖይንት አለው እዚህ ቦታ ላይ ገብታችሁ ማለት ነው ሃሽ ሁማን ሃሽ የሚባላለው ማለት ነው እዚህ ሪፈራል የሚለው ላይ አንድ ጊዜ ክሊክ እናደርግበታለን ሪፈራል የሚለው ላይ ሄዳችሁ እዚች ቦታ ላይ ነው ሁማን ሃሽ ፓወር የሚባለውን የምትጨምሩት እዚህ ቦታ ላይ ገብታችሁ ሪፈራል ኮዳችሁን እናንተን ያስገባችሁን ሰው ምን ታረጋላችሁ ታስገባላችሁ ስታስገቡ አንድ ቤዞ አንድ የነበረውን ወደ ስንት ታሳድጉታላችሁ ወደ 1.5 ታደርጋላችሁ ማለት ነው ስለዚህ በዚህ ማይን የምታደርጉበት ፓወራችሁ ይጨምራል ማለት ነው ስለዚህ በዚህ አይነት የመጣ ኤርድሮፕ ነው ኢንተርሊንክ ይባላል በጣም ብዙ እየተወራለት የሚገኝ ኤርድሮፕ ነውና ኩል ሊሆን ይችላል እየተባለ ይወራል አሁን ማይን የምታደርጉትና የሚሰጣችሁ ማለት ነው ስለዚህ ወጥሩና ስሩ ሊንኩን ቴሌግራም ቻናል ላይ አስቀምጥላችኋለሁ ያን ያህል ግራ የሚያጋባ አይደለም ምንድነው የምታረጉት ከፕላይ ስቶር ነው የምታወርዱት ማለት ነው ይሄን ይመስላል ማለት ነው ቀጥታ የምትጠቀሙበት በሪፈራል ሊንክ ነው ገብታችሁ 1000 ፖይንት ታገኛላችሁ ማለት ነው ስትገቡ ማለት ነው እኔ ለምሳሌ አሁን 1000 ምናምን አካባቢ ነው ያለኝ
ገናን እየጀመርኩ ነው እንደምትመለከቱት በሪፈራል ስገቡ 1000 ፖይንት ታገኛላችሁ እንደምትመለከቱት የሰራው ገና 90 ነው 1000 ሪፈር ባረጋይ ሰው ስለገባው ነው እዚች ላይ ማይን ማድረግ ብቻ ነው የሚጠበቅባችሁ ሆም ላይ ሆናችሁ ማለት ነው ይሄኛው ማይን የሚለውን አንድ ጊዜ ነክታችሁ ያን ያህል የሚያስቸግር አይደለም ስለነበረን ጊዜ አመሰግናለሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ክበሩልኝ